አንደኛው ሙሊ ከፍቶ ካየች why would she እሷ ቤቷን ከፍታ የምታሰባስበው ማለት ነው። ኤኒዌይስ እንደዛም ሆነ ለማህል ጭቅጭቆች ተፈጠሩ። ማማ ቤት እና ሄድ እዛ እንጂ ነው ምናምን ግን መጨረሻ ላይ ሙሉ ቤቱን ይዘጋና እሷ ጋር ይሄዳል ማለት ነው። እሷ ጋር ከተሄደ በኋላ አንደኛ ላይቭን ከፍታ ማሰባሰብ ከተጀመረ በኋላ የተቋቋመውን የኮሚቴውን ባንክ ኮሚቴዎቹ ያዘጋጁትን የኦርክሬት ያደረጉትን ባንክ አካውንት ቁጥር ሁላ አታውቅም ነበር እና እርዳታ ተሰብስቦ አካውንት ነምበር እንኳን ሳይታወቅ ነው እርዱ ማለት በጣም ነው የሚከብደው። ማለት ቲክቶክ ሁላ ቪዲዮ ሰርታ ምናምን ነው እንትን ያለችው ቤቷን የከፈተችው እና እንዴት ነው አካውንቱን የሚያክል ነገር ሳታውቅ እርዱ ብሎ መምጣት እና እሱ አይ ቲንክ ትንሽ ቢዛር ሆኖብኝ ነበር። ኤኒዌይስ እሱ ሆነ በጣም ያስገረመኝ ነገር ነበር። ሁለተኛው ምንድነው በኮይ ነበር የተሰበሰበው። ጊፍት ሲሰጥ ነበር፣ ዲፖዚት ማድረግ የፈለገ ዲፖዚት ሲያደርግ ነበር ምናምን። መጨረሻ ላይ አካውንቱ ያው ተገኝቶ ተነገራት። ሞዴሬተሮች እዛው አካውንቱን ሲጽፉ ነበር። በኮይን ተደረገ እና ኤግዛክትሊ ነምበሩ ትዘይ እችን ብቻ ታገሱ እንጂ ከዚህ በኋላ እንደዚህ አይነት ረጅም ጥያቄ አላስተናግድም። እችን አንዴ ቻርጀር ላምጣ። ቆይ ጥያቄ ስትልኩ እንድጨርሰው ቆይ አንዴ ቻርጀር ለነሱ ነው። ጥያቄ ስትልኩ አሳጥሩት ቶሎ። ይሄን ብቻ ታገሱኝና እያደመጣችሁ ነው። ከዚህ በኋላ ረጅም ከሆኑ አላስተናግድም። በጽሁፍም ቶሎ መያዝ ስላለባቸው መማር ትምጣ። እስከዛ ቅድም ባልኳችሁ ፐብሊክ ላይ እዚሁ ትጽፋላችሁ። ከዚሁ ከፈለጋችሁ ቴሌግራም ላይ፣ ከፈለጋችሁ የኒማኛ ጋር፣ ከፈለጋችሁ ተሙ ጋር፣ ከፈለጋችሁ ሌሎቻችሁን ደግሞ አንድ በአንድ አንዱን እናስወርድና ማይመለከተው ወይም ደግሞ ጥያቄውን ከጨረስን ተስፋዬን እናስወርደውና አንደኛውን የገስት ቦታ እናደርጋለን። እየገባችሁ ትጠይቃላችሁ። ፕሊዝ የሀሳቡ ማጠቃለያ እንደሚመስለኝ ከዚሁን ለመንዛዛት በኋላ የሀሳቡ ማጠቃለያው እንዴት አካውንት እንኳን ሳትጠይቅ እንዴት ለማሰባሰብ ፈለገ? ይሄን እንጨርሰውና ከአንድ ደቂቃ ባልበለጠ በደንብ ይሰማል። እሺ 2 ደቂቃ ነው የሚቀረው። በቃ በትዕግስት አድምጡ። ዘይለኝም ጊፍት የተሰጠው ኮይን ማለት ነው። ከዛ በኋላ ግን ሰብስበሽ ከጨረስሽ በኋላ ምን ያህል ኮይን ቲክቶክ ቀንሶባት የቀረውን ምን ያህል አስገባች፣ ማስረጃ ካላት ማስረጃውን ታሳይ። ፕላስ ደግሞ ሌላ ጥያቄ የሆነብኝ ብዙ ጊዜ በኮይን ምናምን እንደዚህ እርዳታዎች ሲደረጉ ገስት ገብቶ የሚረዳው ሰው ከሆነ ለምሳሌ አንድ ምሳሌ የነበረው የሄቨን ጊዜ የብርቅየለሽ እናቷን ብርቅየለሽን እና 1-2 ህፃናት ትዝ ይሉኛል። አይናቸውን ደቡብ አፍሪካ አይ ቲንክ ሄደው የሚታከሙ ህፃናት መሰሉኝ እና እነሱን ለማገዝ ቤቷን ከፍታ ብርቅየለሽን ነበረች። በሌላኛው ጊዜ ደግሞ የህፃናቶቹ እናት ነበረች። በእነሱ አካውንት ብር ኮይን ጊፍት ሲሰጥ ነበረ እና ጥያቄ ምንድን ነው ገስት ላይ ገብተው ነበረ ጊፍቱ የተሰጠው። ገስት ላይ ገብተው ጊፍት በሚሰጥ ሰዓት አይ ቲንክ 1 ሚሊዮን ምናምን ነበር ጊፍቱ። ቤትሽ ምን ያህል ይቆርጣል? የቆረጠውንስ ብር እንዴት አድርገሽ ነው ለተረጂዎቹ ምትመልሽላቸው? እሱን ያደረግሽበትስ ኤቪደንስ አለሽ ወይ? ምክንያቱም አፍተር ኦል እኛ ጊፍቱን ስንሰጥ ለዛ ስፔሲፊክ ፐርሰን ብለን ነው የምንሰጠው እና ቤትሽ የሚቆርጥ ከሆነ እሱንስ ከነሱ ጋር ተነጋግረሻል ወይ? ከነሱ ጋር ብቻ ሳይሆን ሰጪዎች ህዝብ ስለሆነ ለህዝብ ይፋ አድርገሻል ወይ? ከቻልሽ በማስረጃ ብታሳይኝ ደስ ይለናል። ይሄ ነው። ሌላኛው ደግሞ መጠየቅ የምፈልገው ፍራውልን ነው። ፍራውል አንድ ጥያቄ ነው ያለኝ። እኔም እዚሁ ሚዲያ ላይ ከሰማሁ ጥያቄ ከእንትኖች ነገሮች አንዱ 2 ቦታ ፕሮሚስ ሲገባ ይቻለሁኝ። አንደኛው የጎፋ እርዳታ ጊዜ ነው። ሁለተኛው ደግሞ ኢሲአርሲ ቸርች መሰረተ ግንባታ ምናምን ከተጀመረ በኋላ
ትዝ ይለኛል። ለሁለቱም 1 ሚሊዮን ብር ፕሮሚስ ከተ ነበር። የጎፋውን ጊዜ ቪዲዮም ሪከርድ አድርገህ ምናምን ፖስት ስታደርግ ብሩን ካሻ ያደረግክ ዲፖዚት ስታደርግ ምናምን ቪዲዮ ሰርተክ ነበር። ግን ሪሲቱ አለ፣ ያስገባህበት ሪሲት በይፋ ይነገራል። ምክንያቱም ኦኬ ለተንዛዛባችሁ ቫሊድ ፖይንት ነው ያነሳችሁ። ለፍራኦል ኢቲቻም ለመማርም አንስታለች። ቃል የገባኸው ብር አለ በሁለት ጊዜ 1 ሚሊዮን ብር እነዚህ ገብተዋል ርሲት። መማር ደግሞ የጠየቅሽውን ጥያቄ ሰምተሻል። ብዙዎቻችሁ እየላካችሁ ነው። የእነሱ ጥያቄ ካለቀ በኋላ ጠቅላላ አድርጌ ለሚመለከታቸውን እየሰማሁን ከ1 ደቂቃ ያልበለጠ ፕሊስ እሱን ትልካላችሁ። መማር ትመልሻለች። ደቂቃ አንቺ ነው። እሺ መጀመሪያ ያው የጎፋ ጊዜ ጎፋ ላይ በደረሰው የመሬት መንቀጥቀጥ አደጋ ምክንያት ያው እርዳታ ላይ ያለን ሰዎች በሙሉ እኛም ቪዲዮ ባንሰራ ሰዎች ግቡና አሰባስቡ፣ እርዱ። ለምንድነው ዝም ያልሽው? ለምንድነው ዝም ያልከው? የምንባለው እኛ ነን። ስለዚህ በዛ ምክንያት እኔም እንደ ሰው የጎፋ ህዝብ የኔ ህዝብ ነው ብዬ ቪዲዮ ሰርቼ ለሞቱት እግዚአብሔር ያጽናቸው፣ ላሉት ደግሞ እርዳታ እናሰባስባለን ብዬ ቪዲዮ ሰርቼ ፖስት አድርጌ የኢትዮጵያ ሁሌ እንደማደርገው ማለት ነው በኢትዮጵያ አቆጣጠር ከምሽቱ ምናምን ብለን ሁላቸውም እዚህ ጋር የምታየው ሰው በሙሉ ነበረ። ሚኪ ነበረ፣ ፍቄም፣ ተስፍሽ፣ ናርዲም ነበረች፣ ቴሲም ነበረ፣ አይ ቲንክ ተሙም ነበረ እና ሀቢባ ሳሬም ሆነው አንድ ላይ ያው መማር ጋር እንገናኝ የሚል ቪዲዮ ተሰርቶ ወጥቶ ነበረ። በመሀል ምንድነው የሆነው? ፍራኦል ሙሌ ቤት እንግዲህ ስለ ጎፋ ሲያወሩ ምናምን እርዳታ ሰጣለሁ ብሎ 1 ሚሊዮን ብር ነው ቃል ገባ። ከዛ እሱን እኛም የምናውቀው ነገር የለም። እኔ ስለሱ የማውቀው ነገር አልነበረ። ግን እኔ ሁሌ እርዳታ ስለምሰራ ቤቴን ከፍቼ ማሰባሰብ ጀመርኩ። አይ ሙሌ ቤት ተብሎ የለ እንዴ ምናምን ሲባል ቀጥታ ያወራ ነው ከዮኒና ከተሙ ጋር ነበረ። ዮኒ ደግሞ አይ በሙሌ ቤት ይሁን በቃ ሙሌ ቤት ቃል የገባ ሰው ስላለ አርፒር ስለሚሰጥ እዛ ይሁን ሲባል እኛ ጋር የነበረ ወደ 12000 ሰው ነበረ። እርዳታ ጀምረ ነው ስለነበረ እሱን ዘግተን ሙሌ ቤት ገባን። ሙሌ ጋር ማሰባሰብ ስንጀምር ላይቫችሁ አይታይም ለሰዎች ተባለ። ላይቫችሁ አይታይም፣ ስለዚህ በቃ መማር ጋር እንመለሳ፣ እስኪ ቼክ አርገው፣ እስኪ ቼክ አርጊው ተብሎ ላይቫችን ሲታይ አክቲቭ እንደሆነ አይታይም። ዮኒ ላይቭ መሆኑ አይታይም፣ ሁላችንም ማለት ነው። ከዛ ምን ተባለ? ወደ መማር ጋር ይምጣ ተባለ። እንደገና እኔ ቤቴን ከፈትኩ፣ አሰባሰብኩ። ሳሰባስብ የሰጠነው አካውንት እኔ ውጭ ሀገር ነው የምኖረው፣ ኢትዮጵያ አይደለም የምኖረው። ሄጄ ቦታው ላይ መገኘት አልችልም። እዛ ያሉትን ሰዎች በስልክ አውርተን ምናምን ነው እና ሶሻል ሚዲያ ላይ ጉርሻ የለጠፈው የከተማው አካውንት አለ፣ የጎፋ መስተዳድር አካውንት አለ ሲባል ሁሉም ሰው አስተያየት ሰጥቶበት በምን ይሰብሰብ ሲባል በጎፋው በራሱ በቀጥታ አካውንቱ ይሰብሰብ ተባለ። ያኔም የምንሰጠው የነበረው የጎፋን አካውንት ነበረ። በጊፍት ሲሰበሰብ ሙሌ በዋነኝነት ሙሌ ከቢራ ማለት ነው በዋነኝነት ቁጭ ብሎ እሱ ላይ እየተሰበሰበ ወደ እኔ ደግሞ የተቆረጠ ብር አለ። ይህ ትክክለኛ ጥያቄ ነው። የተቆረጠውን ብር እኔ አስገብቼ ሙሌም ጊፍቱ ላይ የገባለትን አስገብቶ ሪሲት እኔ ለተሙም ልክ ያለሁ ለዮኒም ልክ ያለሁ እግዚአብሔር ስጥሽ ተባረኪ ተብሎ ቪዲዮ ሰራው። ቪዲዮ አለ አሁን ራሱ ለቴዲ ልክላ ወይ ለቴዲ ላንዳችሁ ልላክላችሁ የሰራሁትን ቪዲዮ በወቅቱ ማለት ነው። በጎፋ አካውንት ያስገባ ነው የኔም የሙሌም ሪሲት ማለት ነው። እኛ የጊፍቱን ነው አይደል ተጠያቂ ምን ሆነው እሱን ተጠያቂ ለመሆን ቪዲዮ ሰርተናል። ከዛም እንደውም ሳሪም ሀቢባንም ምን ብያቸው ነበር? ቪዲዮን ከሰራው በኋላ ሪሲት ስለለጠፍኩበት እኔ በቁሳቁስ አይደለም የረዳሁት በሪሲት ነው። ሪሲት ስለተለጠፈ ኮሚኒቲ ጋይድ ብሎ ቲክቶክ ዘጋው ቪዲዮን ማለት ነው። ከዛ እነ ዮዳብ እዚህ ሶሻል ሚዲያ ላይ በላችሁ ምናምን ሲባል እንደውም እኔ እነ ሳሪን እባካችሁ ቪዲዮ ስሩልኝ ብያቸው ነበረ።
ይሄ ሀቅ ነው። ሪከርድ ሁሉ አለኝ። እባካችሁ ቪዲዮ ስሩልኝ። ይሄ ደርሷል እና ሪሲቱን ስለዘጋብኝ ቪዲዮ መሰራት አለበት በማይዘጋባቸው ሰዎች። አሁንም ሪሲቱ አለ፣ ቪዲዮም አለኝ። ሙሌ ከቢራም ይምጣ፣ እሱን እናሳያለን። እኔ ቪዲዮን እልክልሃለሁ ቴዲ። አንዳችሁም እዚህ ገስት ላይ ያላችሁ ለአንዳችሁ ልላክላችሁና ቪዲዮን ሪሲቱንም አሳይላችኋለሁ። ስለዚህ በዚህ በኩል ልጠየቅ አይገባም። እንደውም በጎፋ ህዝብ ምክንያት እኔ የጎፋን ህዝብ በሰዓቱ የደረሰ ኢመርጀንሲ ስለነበረ ወደ ኢመርጀንሲ ስላተኮርኩኝ ቀበሮ ሜዳ ላይ ቀጠሮ ይዤ ላግዛቸው፣ ቀበሮ ሜዳ ላግዛቸው የነበረውን ጎፋን በማስቀደሜ እስከዛሬ በቀበሮ ሜዳ ብር እየተጠየቅኩ ነው ያለሁት። ባልሰበሰብኩት ባላደረግኩት። ይህንም አሁንም ደጋግሜ እነግራችኋለሁ። በቀበሮ ሜዳ ስም ቁጭ ብዬ ብር ሰብስቤ ከሆነ መረጃ አምጡ፣ የፈለጋችሁትን በህግ መጠየቅ እችላለሁ። የቀበሮ ሜዳ ጉዳይ ይህ እንደውም በጎፋ ጉዳይ እኔ ልጠየቅ አይገባም። ለምንድን ነው መሰላችሁ? ብዙ ዋጋ ከፍዬበታለሁ። ሌባ የተባልኩት በጎፋ ጉዳይ ነው። የጎፋን ህዝብ አስቀድሜ ስለነበረ ማለት ነው። ኢመርጀንሲው በሰዓቱ የጎፋ ህዝብ ላይ ስለነበረ መሬት የተገለበጠው ሰዎች የሞቱ በጎፋ ህዝብ ስለነበረ ማለት ነው። ያንን ስላስቀደምኩ ለምን የጎፋን ህዝብ አስቀደምሽ? ቀበሮ ሜዳ ላይ ያሉትን እንዴት ቃል ገብተሽ ተብዬ ከዛ እንዴ ብዬ እኔ ራሱ ማመን አቅቶኝ የዛን ቀን ጀመሩኝ። ከዛ በኋላ እኔን አታክ ማድረግ ጀመሩ በቀበሮ ሜዳ ጉዳይ። ስለዚህ በቀበሮ ሜዳም ጉዳይ ጥያቄ ላላችሁ ሰዎች እመልሳለሁ። ማስረጃ ይዞ የመጣ ህዝብ ይፍረደኝ። ለምን ከዚህ በፊትም ብዙ ነገር ተብያለሁ። እናቴ እስከ ማስገደል ብዙ ነገር ተብያለሁ። ወደዛ አልሄድም፣ ለምን ስሜታዊ ስለሚያደርግ። አሁን ግን ቪዲዮን እልካለሁ። ልጅቷ የጠየቀችው ጥያቄ 100% ወደ እኔ 100% ሳይሆን የሆነ ቲክቶክ ታውቁታላችሁ እንግዲህ የምቆርጠውን ሁላችሁም አይ ቲንክ እርዳታ ላይ ስለሰራችሁ ቲክቶክ ተቆርጦ የሚገባው እንትን አለ። ያ የገባውን ልክ እርዳታ ስንጨርስ እዚህ ጋር ያሉት በሙሉ መመስከር ይችላሉ። ስክሪንሻት አድርጌ እልክላቸዋለሁ እርዳታው ላይ ለተሳተፈ በሙሉ። ከዛ በኋላ አስገባለሁ። የህፃኗ ልጅ አንስታለች። የተደፈረችውን ልጅ ኢንጂነር አማኑኤል እንጂ እኔ አልሰበሰብኩም። ለአበቅ የለሽ እኔ አስተባብሬያለሁ። ገብቻ እርዱ ምናምን ብለናል፣ ግን እኔ አልሰበሰብኩም። ልጠየቅ አይገባም። የኢንጂነር አማኑኤል ነው የሰበሰበው እሱን ጉዳይ፣ እኔ አይደለሁም። ሁለተኛው ደግሞ የመንትዮቹ ነው። የመንትዮቹ የተቆረጠውን አስገብቼላታለሁ። ትዕግስት መታ እንደውም በቅርቡ እንኳን መተው ሲያመሰግኑኝ ነበረ። ቪዲዮም ሃፒ በርዝዴ ሁሉ ብለው ሰርተውልኛል። እሷ መታ መመስከር ትችላለች። ሌሎቹም በኩላሊት በካንሰር እያንዳንዱ ማለት ነው። ሌላው ሳይቀር ቴሲ አንተ እንኳን በቅርቡ የምታውቀው ናርዲ፣ አንቺ የምታውቂው እንዲሁም ተስፋዬ፣ ሁላችሁም ስለምታውቁ የማን አለቡሽ ዲቦ እህት ስትረዳ በጊፍት አግዘናታል። የእሷን አስገብቻለሁ። እናንተ ከዚሁ መመስከር ትችላላችሁ። ለምን ሪሲት በግሩፕ ስለምንልክ የተቆረጠ ጊፍት በሙሉ እናስገባለን። ዮኒ ልንገርህ፣ አሁን በቅርቡ ቲጂን ህፃን ልጅ ረድተናል። እኔ ቤት በጊፍት እነ ቤታ የሰጡትን በሙሉ ለቲጂ ልክ ያለው እያንዳንዱን ብጠራላችሁ የእርዳታው ቁጥር ብዙ ነው። በአሲድ የተደፋ ልጅ ሳውዝ አፍሪካም ይኖራል። ማስተራብነትም እኔም ላይ ተሰብስቧል። እያንዳንዷ ሪሲት ተልካለታለች። እያንዳንዷ ገብታ ማለት ነው ብሩ። እነዚህ ሰዎች መጥተው በቅርቡ ደግሞ አንድ እህታችን በካንሰር የተጠቃች ካስታወሳችኋት ምዘምር፣ እሷ በጊፍት ተሰብስቦላታል። እሷንም አስገብቼላታለሁ። ይምጡ። እኔ አሁን ዝም ብሎ በደፈነው ሌባ ሲባል ሁሌ ያመኛል። በደፈነው ኮሚሽን ይወስዳሉ ሲባል ያመኛል። እኔ ሰርቼ የምኖር ሰው ነኝ። በሙያ ነርስ ነኝ። ሰርቼ ራሴን ጎዳውበት እንጂ በዚህ እርዳታ ከኔ የሚሄደው ይበልጣል። ከልብሴ ጀምሮ እስከ ጊዜ ሁሉ ነገሬን የሰጠውበት ነገር ነው። ግን ያው ከሰው ምስጋና ጠብቁ፣ እኛ ከአምላክ ነው የምናገኘው። ይሄ ጥያቄዎች ሁሉ ይምጡ። እኔ ችግር የለብኝም። ሬሲቶች አሉ።
እያንዳንዱ ነገር ማቅረብ እችላለሁ። የጎፋው ተጠይቋል አይደለ ቴዲ? አሁን ታሰማዋለህ። እሺ ለአድማጭ ተመልካቾችም ጥያቄ ስለምንተው አሁን ወደ ነተሙ እንሂድና ለምትመልሱት አይ ቲንክ 8 ደቂቃ ልክ እንደ ፖለቲከኞቹ ላስቀምጥላችሁ ወይስ ተረጋግታችሁ ተመልሳላችሁ? በነገራችን ላይ የምትገቡ ሰዎች የምትፈልጓቸው ሰዎች እዚህ ውስጥ ከሌሉ ለምሳሌ ፍቄ የማትፈልጉት ከሆነ ፍቄ መቀመጥ አይጠበቅበትም። ናርዲ የማትፈልጓት ከሆነ ናርዲ መቀመጥ አይጠበቅበትም። በቴሌግራም ላይ ከተደጋጋሚ ጥያቄዎቻችሁን ግልጽ አድርጋችሁ ማስቀመጥ ትችላላችሁ። ገብታችሁ መማር የላችሁልኝ በእንትን ዋትሳፕ በቴሌግራም ላይ ባስቀመጡ። በነገራችን ላይ እያንዳንዳችሁ ቴሌግራም ላይ ገብታችሁ የተጠየቃችሁትን ጥያቄ ሁሉ ማየት ትችላላችሁ እና ቴሌግራም ላይ ባለ ስልክ ላኪ። ቴሌግራም ላይ ላክልህ። በቴሌግራም ላይ ባለው ስልክ ላኪልኝ። ሌሎቻችሁም ከስልክ ቴሌግራም ካላችሁ የተጠየቃችሁ ጥያቄ አለ፣ የተዘጋጃችሁ እንድጠብቁ ለማገዝ ያክል ጥያቄዎቻችሁም እዛ ስላሉ ማመር ትችላላችሁ። እንትኑን ላሳየህ አንዴ በትልቁ ብታረገኝ ይሰማል። የኮሚኒቲ ጋይድ የዘጋውን ላሳየህ፣ እዚሁ ማሳየት ትችላለህ። ቪዲዮ ነው ማጫወት ማልችለው። እሺ ዋትሳፕ አይሰራም ቴዲ ነው። በሌላኛው ስልክ ደው ይሄን የተጠቀምኩበት ስለሆነ እሺ፣ በለኔ ላኪልኝ። እኔ ላኪልኝ፣ ላንተ ላክልህ። እሺ ከስ ግን እንደ ሀሳብ ቢወጣ ደስ ይል። ምንም ነገር ስለሌለ የሚጠይቀውም ስለሌለ ነው። አይ እኔማ ፎቶ በየቦታው ተኮስቷል እና ፍራውል መጥቶ በጣም ብዙ የምጠይቀው ጥያቄ አለኝ። ለመሰላችሁ አንዳንዴ ከቴዲ ጋርም በጣም ብዙ አውርቻለሁ። አንዳንዴ ልንገራችሁ፣ ባልነበርክበት ቦታ ፎቶ ተፈስቶ ፌስቡክ ላይ በየቦታው ሰው እሱ የህዝብ ጥያቄ ነው። ተዘርፍ ያለው ብሏል አለ። የተዘረፈውን እኔ አሁን ከፍራውል ትቻ ጋር ምንም አይነት እርዳታ ሰርቼ አላውቅም በህይወቴ። ከዛ እዚህ ጋር ተዘርፍ ያለው ብሏል። ፌስቡክ ላይ ደግሞ በራሱ ፔጅ ዛሬ ትላንት ማስተር አብነትን ፖስቷል። በውስጥ ተነጋግረን ሁሉንም ነገር ተስማምተናል ብሎ ዛሬ ደግሞ ባለሀደራውን ፖስቶታል። አንዴ ቆይ መማሪ አንተ ትቀጥላለህ። ከፊት ይቅርታ ለመሰለህ አንዳንዴ ክሊር እያደረግን ነው። የኔ ዕለት ዮኒን ልኬለታለሁ። ዮኒ ማሳየት ትችላለህ። በትልቁ አድርገኝ ቪዲዮ ልካልኛለች። መማር ላይ ናችሁ። እንግዲህ ሰሞኑን በጎፋ ለደረሰው አደጋ ለወገኖቻችን እንግዲህ ገቢ ስናሰባስብ ስናስተባብር ነበረ። እንግዲህ በዚህ በቲክታክ ላይ ፈንድራይዚንግ በጊፍት በኔ አካውንት የገባው 4687 የካናዲያን ዶላር እንዲሁም በሙሌ ወንድማችን የገባውን 4255 ዩኤስ ዶላር በዜል ደግሞ በዌብሳይት አካውንት የገባው 3900 ዩኤስ ዶላር። ሁሉንም እንግዲህ ጎፋ መስተዳድር በከፈተው በኢትዮጵያ አካውንት ሁላቸው ማስገብተናል። ሪሲቱንን አታች አረግላቸዋል። ሌላው ደግሞ ቀጥታ በተከፈተው አካውንት በኢትዮጵያ ብር አስገብታችሁ ሪሲቱን ለሳሪ ለሀቢባ እንዲሁም ለኔ ለላካችሁ በሙሉ በዚህ እርዳታ አጠቃላይ እንግዲህ በጊፍት በገንዘብ እንዲሁም የተለያየ ቁሳቁሶችን ለጨረታ በማውጣት ለተሳተፋችሁ ደከመኝ ሰለቸኝ ሳትሉ ላይቭ ሼር ኮፒ ሊንክ በማድረግ ታፕታፕ በማድረግ አብራችሁን ለነበራችሁ
ገስት ላይ ገብታችሁ በተለይ ትልቅ ፎሎወር ያላችሁ ቲክታከሮች በማስተባበር ላገዛችሁን በሙሉ እግዚአብሔር ያክብርልን። እንግዲህ ለሞቱት ነፍስ ይማር፣ ላሉት ደግሞ መጽናናትን ይስጥ ላለሁኝ አመሰግናለሁ። ተባረኩ ሁላችሁ ነው እንዳጨርሰው ይሄ ነው ሪሲቱ። ቆይ ሪሲቱን ፖዝ ላረግ ነው ነው። እሺ ዋናውን ፖይንት እሱ አይደል እኮ ፖዝ ላረግ ስላነቀችኝ ራሱ እንዴ ዋናውን ይሄ ፖዝ አረግና አሳያችኋል። አመሰግናለሁ። ተባረኩ ሁላችሁ። ቆይ ይሄ አንደኛው ረ ቆይ ኧረ ይሮጣል ራሱ የተመታ እንትን ነው። ቆይ እኔ ያመጣ ይሄው አንደኛው ረሲት ያለችው ኧረ በፈጣሪ እኔም ጋር እየሮጠ ነው። ይቅርታ ሲማር ላሉት ደግሞ መጽናናትን ይስጥ ላለሁኝ አመሰግናለሁ። ተባረኩ ሁላችሁ። በፎቶ ሪሲቱ ይከላል። ይኸውላችሁ ሬሲቱ ተገልብጦ ነው እናንተ ጋር የሚታየው። እኔ ጋር የሚያሳየኝ አንደኛው 4000 አይንጠፍ በኢትዮጵያ ሬሲቱ ልኬልሃለሁ። በራሱ ሙሉ በራሱ ለየብቻው ፎቶ ከቪዲዮ ላይ ያስገባሁት እና ግን አንድ የስክሪን እንትን አድርግና ቫዮሌሽን የሚለውን ማወቅ አለባቸው። በጣም ትልቁ ስህተት እነ ዮዳብም ቪዲዮን ስላላዩ ሊሆን ይችላል። እኔ የማውቀው ነገር የለም። ቫዮሌሽን ስለሚል እሱን አሳየልኝ ስክሪን። እንደሱ አይችልም። ባይ ዘ ዌይ ሬሲት ስታደርጉ ማናችሁም ወንድምና እህቶቼ ከኋላ አድርጋችሁ ከሰራችሁ የዜል አካውንት ካለው የኢትዮጵያ አካውንት ካለው ሪሙቭ ነው የሚያደርገው፣ ስትራይክ ነው የሚሰጣችሁ። ስለዚህ 4600 ነው $887 ከዛ በኢትዮጵያ 386791 ብር ይላል። ሌላ ሁለት ሪሲት ነው ያየሁት። ከይቅርታ አንዱ የሙሌ ነው፣ አንዱ የሙሌ ነው አይደል? የሙሌ ነው። አንዱ ደግሞ የማነው 791,000 የዌብሳይት የዌብሳይት ነው። ኦኬ 396,000 አሁን ያልኩት ነው። እያየው እያመጣው ነው። በዶላር የዌብሳይት ስንት ነበረ? 487,000 $4,887 ይቅርታ። ሰዓታችንን እንጠቀም። ብዙ ጥያቄዎች ቁጥሩን እያሳየዋቸው ም ቼክ እያደረጉ ቪዲዮ ሰርታለች እና ቫዮሌሽን የሚለውንም አሳያቸው። እዚህ ጋር ይኸው ኮሚኒቲ ጋይድላይንስ የሚለው ከቪዲዮዎቹ አንዱ ይሄኛው አያችሁት። እዚህ ጋር ቫዮሌሽን ይላል። ቫዮሌሽን ብሎ የዘጋብኝ ይሄ ነው ማሳየት። ስለዚህ እኔ ምንድነው የማጠቃልለው? እኔ መረጃዎች አሉ። መልሳ በትልቁ እኔ በትልቁ አድርገኝና እህታችን ለተጠራጠርሽው ለጠየቅሽው ጥያቄ አይ ቲንክ በቂ መረጃ አግኝተሻል። እንዳንቺ አይነት ደግሞ እንደዚህ የሚጠይቁ ሰዎች ይኖራሉ። ስለዚህ አይ ቲንክ የጎፋን ጉዳይ በዚህ የዘጋሁት ይመስለኛል። እንግዲህ ለወገን ረጅም ሰዓት እነ ታሬ ሁሉ ገብተውበታል። ሁላችሁም እኔ አሁን እዚህ ጋር ፊት ለፊት ሆንኩ እንደ ብሪጆኝ ያገለገልኩ እንጂ ሁሉም ሰው የአቅሙን ታፕታፕ ቪዲዮ ሼር በማድረግ ምንድነው የሚባለው ተጋግዘን ላደረግነው ነገር አንዳችን ላይ ጣት ስንጠቁም ሌላው 4 ጣት ወደ ራሳችን እንደሚጠቁም ማወቅ አለብን ብዬ አምናለሁ። ጊዜያችን ሰተን ህይወቴን ነው የሚባለው። እኔ ለሌላ ነገር እንኳን ጊዜ የለኝም። እርዳታ ሲባል ታዩኛላችሁ 24 ሰዓት ቁጭ 19 ሰዓት ቁጭ አልኩበት ጊዜ አለ። ለካሊፎርኒያው ገዳም 19 ሰዓት ቁጭ ብዬ አሰባስቤ ያለው እርዳታ። ከዛ በላይ ብዙ አንቺ ልጅ አታገቢ እየተባልኩ ብዙ ነገር ተሰድቤበታለሁ። በማንነቴ፣ በእናቴ፣ በአካባቢ፣ በቤተሰቦቼ ሁሉ ተሰድቤያለሁ በእርዳታ ዙሪያ። ይሄ ምንድነው? የሰው ህይወት ይበልጣል፣ የሰው ህይወት ማዳን ከሁሉም ነገር ይበልጣል ብዬ አምኜበት ነው ያደረኩት። ደግሞ ማንም ብሎኝ አላቆምም፣ ማንም ብሎኝም አልቀጠልም። ልቤ ሲፈቅድ ነው። ኖ ቴዲ ለምን መሰለህ? አንደኛ
ፎቶ የተለጠፈው የኔ ቀኑን አናወራም ጋይስ። 9 ደቂቃ በቂ ነው ሀሳባችሁን ለመግለጽ። ኦኬ። ለማንኛውም ይኸው ማስረጃ አቅርብ ያለው እህታችን ተመልሶልሻል፣ ሌሎቻችሁም ተመልሶላቸዋል። ስለዚህ በጊፍት አይደለ፣ ዋናው ደግሞ ይሄ የጊፍት ጉዳይ ነው አይደለ? የጊፍት ጉዳይ ሌሎችም ምስክር የሚሆኑ ሰዎች ግቡ። ሌሎችም ምስክር ጊፍት ተቆርጦ መማር ያልሰጣቸው። እሺ በቃሽ እየተባልኩ ነው፣ ይቅርታ። ፎሎአፕ ጥያቄ ለሁላችሁም አለ። አንድ ወሳኝ ጥያቄ ለቁም ነገር የመጣ ነው። አንድ የምጠይቃችሁ ጥያቄ፣ ሰው ካልተረዳችሁ፣ ሰው የሚሰድባችሁ ከሆነ እንደዚህ በማንነታችን ስትጠይቁም ጥያቄ ከማንነት ጋር እያያችሁ ማጠይቁ፣ ከማንነት ጋር መልሳችሁ አትመልሱ። አሁን እንደዛ ስትሉ ማንኛውም ሲንግል ዲጂት አይኪው ያለው ሰው ጋር የሚፈጠር ጥያቄ አለ። ለምሳሌ በዚህ ደረጃ ስድቦች ካሉ፣ ዛቻዎች ካሉ፣ ነቀፌታዎች ካሉ፣ ለብሳችሁ በእርዳታ ገንዘብ ነው የምትባሉ ከሆነ እርዳታው ለምንድን ነው የማታቆሙት ብትባሉ ምን ትላላችሁ? ለሁላችሁ እኔ መልስ እዚህ ላይ ስለሆንኩኝ የሰው ህይወት ሲቀጥል እያየሁኝ አንድ ሁለት ሰዎች ሰደቡኝ ብዬ ማንነቴን ዝቅ አያደርገውም። አምላክ ከፍ ያደርገውን ማንም አያወርደውም። ስለዚህ ህይወት ስተነፍስ ሊሞታል የተባለ ሰው ሲድን እያየሁ የተራበ ሲበላ እያየሁኝ ዋይ አይ ኬር። ሁለት ሰው ወጥቶ ሌባ ላለኝ ለምን ንጽህናዬን ማውቀው እኔ፣ ጥሩ ትራስ ያለኝ እኔ። ለዛ ነው የሰው ህይወት ይድንበታል። ሰው በልቶ ምንድነው? ሰው በልቶ ይጠግባል። ስለዚህ የተራቡትን ማገዝ ግዴታችን ነው። አንደኛ ሃይማኖቴ፣ ሁለተኛ ያሳደገኝ ማህበረሰብ ተረዳርተን ሸር አድርገን እንድንኖር ነው። ሁለተኛ ምንድነው? ሶስተኛ ደግሞ እዚህ ሀገር ስትኖር ምንድነው የሚባለው የእርዳታ ባህል ያሳየዋል። ጎፈንድሚ ምናምን የሚባለው ነገር የመጣው ሰው ካለው ላይ እየሰጠ መስጠትን ማስተማር አለብኝ። ተካፍሎ መኖርን ማስተማር አለብኝ። እኔ ወጣት ነኝ። ነገ የሚረዳ ትውልድ እንዲወጣ እፈልጋለሁ። ነገ ህይወት የሚያተርፍ ትውልድ እንዲወጣ እፈልጋለሁ። ስለዚህ እኔ ይሄ ፓሽኔ ነው። ሰው መርዳት ማገዝ ደስታዬ ነው። ሰው ቁጭ ብሎ ሽሻ ያጨሳል አይደል? ደስታው ስለሆነ እኔ ደግሞ የሰው ህይወት ሲቀጥል ሳይ ያ ደስታዬ ነው። ለኔ ያ ነው ሞቲቬ። ስለዚህ ዋናት ለምን ተሰብስቦ ለምን ሚሊዮን ሰው አይሰድበኝም? ህይወት ሳተርፍ ኩራት ነው የሚገባኝ። ማለት የምኮራበት ስራ ነው። ስለዚህ እኔ ምንም አላፍርም። ይሄ ነው መልሴ። ለማንም ተሳዳቢ ጊዜ የለኝም። አድማጭ ተመልካቾች እናንተ ሰምታችሁ እንትን ትላላችሁ። በተቻለ መጠን እዚህ ማደርም ስለሌለብን ሁላችንም ቶሎ ቶሎ ጥያቄው እንዲዳረስ ነው እንጂ እናንተን እያፈንኩኝ ስላልሆነ ገና እዚህ ውስጥ እንደምታዩት ፐብሊክ ላይ ጥያቄ ጠይቁ ስለሆነ ቢቻላችሁ ማክሲመም ለአንድ ጥያቄ ወይ ለሁለት ጥያቄ ከ10 ደቂቃ በላይ ባትወስዱ ከእንትን ጋር እየገቡ ሲጠይቋችሁ እንደዛ ይገባኛል። ብዙ በደንብ ማስረዳት አለባችሁ። ግን ዊኒድ ኢኮኖሚ ኦፍ ወርድ ሳል እንደዛ ነው ማድረግ ያለብን። እሺ ተሙና ዮኒ የምታነሳላቸው ጥያቄዎች አሉ።